ቆይ ዝም በል ቆይ በኋላ ስላጨኝ ምናምን እንዳትይ አለለም ይሄ ተወራርጅስ ከሱ ጋር ኪስ ተለካች እሺ አንድ ልጅም ግማሽ አንድ ደግማለሁ ግማሽ አለ አንድ አይደለም ሰው ኖ ባንድ ጊዜ አይደለም ግማሽ አድርገዋል ግማሽ ለምን አስጀምረህ ልትሆን ደፋ ታው በቃ ሶስት ነው እሺ በቤቱ ይክፈትና ጆከር በቤቱ ይክፈት ያላ እንደዛ ይቻላል ያላ ግባ ከዛ በኋላ ግን ማለት ከዛ በኋላ ማን ነው እኔ ብሎክ አረግሻለሁ ሁለተኛ ምን ነው ውበቴ ይበላሽባታል ብለህ ፈራሽ እንዴ ሰውዬው ገጥማ መስሎኝ ተይ ይቅርብሽ ፀጉርሽ ተይ ገጥማህ መስሎኝ ሰውዬው ሶስት አንበሳ ድገም 1200 ሰው አለ አባቴን እያለሁ አንተ በቃ ቤኪ ወላሂ እወጣለሁ አንቺ ያስላችሽ ደረጃ ፀጉርሽ ደረጃ አባቴ የምትብላ አትዋሽም እሷ ይኸው በአባቴ እንደማለት ታይኔ የለውበትም ወላሂ አትዋሽም አባቴ የምትካለች ነው ያላችሁ ወስዳለሁ መላጣ ትሆኛለሽ አዎ ሆናለሁ ወላሂ አንቺ እኮ ሙስሊም አይደለሽም ስጭ ሰውዬው አይመለከትም አሁን ኪስህን እየተለከፍከው ነው አይደለ ወንድነትን አሳይ ብዙ ማውራት እሺ ሶስት ልድገምና ጀምሪው ያላ በአንድ ጊዜ እያረፍክ አይደለም አይደለም አንድ ልድገም ሶስት ይሆናል ከዛ ጀምሪው አንተ በቃ ረፋልኩ አሁን ከሰጠክ አራት አንበሳ ነው ያወረድከው ሁለት ይቀራል አሁን ሶስት ይቀርካል ሶስቱንም ባንድ ነው ረፊ ያስላጭሻል ወላሂ ያስላጭሻል አንተ አርፈክ ተቀመጥ ሰውዬው እሱ ከኔ ጋር ገጥሞ ነው አይደለ እሱ ባለብር ሆኖ ነው አይደለ የገጠመኝ ያሳይ ይስጥና ኪሱን እየተመዛዘነ ነው መቀሳንጭ እንዲበቅልልሽ ምላጭ ሳይሆን መቀሳንጭ ኖ ችግር የለውም መላጣ ነው የምሆንለት መቀስማ ቶሎ ያድጋል ማን ነው የሚላጭሽ ቆይ በዛ እንደዚህ ምላጭ ራሴ ላጨዋለሁ ያላ ግባ እሱ እኮ ጭገር መላጭ እኮ ነው የመጣሽው መቀሳም ገሪውን ኢንተሪውን ይመለከታል እንዴ ልላጭልሽ ማሽን አምጪ እኔ ማሽን ልይ ያላ ምላጭ ነው ማንኛውም ፀጉር ሲላጭ በምላጭ ነው የሚላጭው ተይ በቃ ተው ቤኪዬ ተው በቃ ጆከር ብሎክ ታረጋታለህ ኦኬ ኖ ወላሂ ተረፍተው በቃ አቅምን ነው ታይታል በቃ አይደለም ብሎክ ታረጋታለህ እሺ በላ ብሎክ ታረጋታለህ ኖ ይሄው ተይያ ሁሉ እኔ አረጋታለሁ እሱ አይደለም እሺ ወላሂ ጋላ ሶስት አንበሳ ወርዳለሁ ከዛ አንተ ይኸውልህ ካልተላጨች መላጣ ካልሆነች ብሎክ ታረጋታለህ አዳምጠኝ ተዋልኩ በቃ ይኸውልህ እስከ ህይወት መጨረሻ ብሎክ ታረጋታለህ እኔ ወጣለሁ ተው በዚህ አትስማሙ ተው ወላሂ ተው በቃ ቴንክ ከሚገባኝ በላይ ነው የሰጠኝ በቃ አለቀ እሷ እኮ ይሄ አንበሳ ለምን ለኔ አልመጣም አሁን የቀረ ሶስት አንበሳ ታው ቤኪ ታዬ ሶስት አንበሳ ቢስሚላህ እኔ ነው በትፈሪ ሁለት ይቀራል አንድ ይቀራል ያላ አዘጋጅ ብላችሁ ወጣይ አንድ ይቀራል አንድ እሺ ግማሽ ላጭ ለምኛታለሁ ተይ ብያታለሁ አልወጣም አልወጣም ለምንድን ነው የምወጣ ለምኛታለሁ ተይ ፀጉሯ መላጣ ሲሆን አሳዘነች ክርስቶስ አምራለሁ ችግር የለውም ስለኔ አንቺ እኮ ደረሰ እኮ እኔ ተይ ብዬሻለሁ እሺ ላውሪና አንቺ መላጨቱን የፈለግሽው ቅጣት እስከሆነ ድረስ እላጫለሁ ምንም ማድረግ እኔ ኪሱን መቀስ አምጪ እሺ መቀስ የለኝም በምላጭ ነው ፍቹ ምላጭ ቅጣት የለም ይቅርታ በይ ዝም ብለሽ ምን አይነት ፋራ ነች ማንንም ይቅርታ አልጠይቅም አንተ ነህ ይቅርታ የምጠይቅህ አንተ ቅማላም ገጥመህ
ማን ነው ይቅርታ የምጠይቀው? ሰውዬው 5 ዓመት አስወርደሽ ነው እንደገና ብትሳደብ አራት እንደ ጨረስ ካራገፍክ ቤቲ እኔ ሁለት ልጨምርለት አልኩሽ እኮ ያለ ሁለቱ ይቅር ቃል ገባው ጨምሬ እኮ ነው የምሄደው። ያላ ስጥ በቃ ወረድና እንደ የመረጠችውን ታጥቷት ከሁለቱ የመረጠችውን ታጥ ምን አገባ በቃ ብላጭሽ ፍጪ። እኔ ደግሞ ትላጭ ነው የምለው ፍጪ ምላጭሽ በኋላ ስላጨኝ እንደት ቤኪ የቀረውን ሙላና ትላጭ ምን ያስለምናል? አንተ ምን አባክ ተሽቀብጣለህ? ማውጣ ጥማላ እስኪ አባቴ ይሙት በያው እንድገሚ አባቴ ይሙት እኔ የለሁበትም። ሳይርፋን ነው እንግዲህ እኔ ሪቤሽን ልክ ብሎክ ነው የማደርግሽ። ወላሂ እንዳትላጭ ያማራል ፋራ አንተ ናውጣ ምን አገባህ? ካሽቃዋጭ እንዴ ከሰጥ የለሁበትም እየያለሁ። አሰላሙ አለይኩም ባይ ጀምሪ ያላ አንድ ይቀራል እኮ ይስጥ እንጂ አሃ የለም 6 ሞልቷል። ወላሂ ምን ላድርግ ለማን ቅንድብሽን ተላጭ። በቃ ቅንድብሽን ለእሱም ደስ አይለውም። ቅንድብሽን ተላጭ። የት አባቱ ያውቅኛል? አክስቴ ልጅ ነው እንደ እሱ ጋይስ እኔ እየለመንኳት ነው። ዋርሹ ይላል አክሊሉ። ሴሪፋን ነው መላበል ሻለኝ ወላሂ ቅንድብሽ ይሻልሻል። ላላ በአባቴም እያለሁ እኮ ትቀልዳላችሁ እንዴ? ስለዚህ በአባትሽ ስለማልሽ ግዴታ ነው። አዎ ጋይስ ፍርዱ ለእናንተ ነው። ታች ያው ፍርዱ ለእናንተ እንግዲህ እኔ ምንም ማድረግ አልችልም። አፈር ያስበላሽ ነኝ። አንቺ ቅንድብሽ አይሻልሽም እንዴ? በፈጣሪ እንዴ አባቴ እንግዲህ ትቀልዳለህ እንዴ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ጋይስ አያችሁ ግን ጀግና ነሽ እናቴ። አባቴ ቀይ መስመር ነው እኔ ጋር። አንቺ መሀይም ደንቆሮ፣ ኧረ አንቺ አትላጨቅ፣ አትጃጃል። ከብት እኮ ናት መጨረሻ። ወላሂ ሰያያታ ነጃት አንቺ ጅል ነሽ እንዴ? ተወርዳለህ ናግባ ጆከር ምን አለ አንቺን እኮ ነው ጆከርን አስገቢው። ሐውልላ ይሄ እንግዲህ ያለ እውቀት ስም ይኸውልሽ 10 ዓመት አይበቅልልሽም። ታውን በኋላ ደግሞ ግፍት ላይ ወርድልሽ ሁሉ ይችላል። በምን ትገጃለሽ? ሆማኔ ነው በፀጉሬ ነው እንደ ግፍት የሚሰጠኝ። መላጣ ነሻ መላጣ ሆነሽ ትቀሪያለሽ። እና ታዲያ ከማል በልቶሽ ነበር ነው ቀደም ያለማናችኋት 6 አንበሳ ብለሻል። አንቺን መላጣ ሆነሽ ካላየሽ ጆከር ወዳል። ከዚህ በኋላ ጆከር ከደጋ እንዳታወራ። ጆከር አውቀን የወረድከው ከዚህ በኋላ እንዳገባ ነው። አሜን ሳቢው የመጨረሻ ጆከር ከደጋ እንዳታወራ። ጆከርን ሳቢው አውቀን የወረድከው እንዳገባ። ኧረ ቤኪ ነው ቀፎኝ ነው እንደብላቸው ስላወኩ ቀፎኝ ነው። እናቴ ትሙት እየለመንኳት አይደል እንዴ? መጨረሻ እኮ አንተ 5 አንበሳ ወርጫ ኧረ እየለመንኳት ምንድነው ያልኳት? ጆከር ጀግና ነህ በይው እያልኳት እንዴ? 3 እኮ ነው ያልኳት። ነጃት ጤና ያመጣብሽ አታስቢ። አንተ ዝም በል ምላጭ እንዳታስቆርጣት። ቻው ቲክቶክ ይላሉ። ወደ ደልሽ ሁሉንም በሳሙና ደልሹ። አዎ እንደሱ ምላጭ ቀይሪ አይደለም በሳሙና ወደ ድልስ ታረገች። አይዋ አበጅ እህቴ እኮ ነኝ። በጣም አጣርሽኝ ላጭው ዲስኮፋን በስ አይደለም የሚወረድከው። አፈናጥተህ በአባቴ ስለማልኩ ነው እያመጣሽ ዝም በል እየላጨች ነው። አንተ ዝም በል እንዴ እንደ ትላጫለህ እንዳይዘጋባት ታፕታፕ አድርጉ። ሴትዮዋ ላይ አምርባታል። የኦሮሞ ጎረምሳ መሰለች።
ኧረ ተው እኔን እንዳታጣለኝ ጆከር ከሌላ ሰዎች ጋር እሺ እኔ የለውም እሺ አባቴ እሺ እንደዚህ አይነት ነገር የለውም ነጂ ስሚ በመቀሳንሽው ከዛ ቀላል ይሆንልሻል እንደሱ ይሻልሽም ነጂ ጊዜ ይፈጃል እኔ እኮ ነግሬያት ነበር በሳሙና ወዲያ ተደልሸውና ቀስ ብለሽ ሙልጭ ነው የምታደርጊው ቀስ ብለሽ ኖ ዝም ብለሽ ቁረጩ ቁርጥ እሱን ቀስ ብለሽ ትመልጨዋለሽ ኧረ ትላጫለሽ እየነገርኩሽ ነበር ኧረ ተይ በቃ ይቅርብሽ በቃ ኧረ በአላህ ተይ ከዚህ በላ አንተ ደግሞ ምን ሆነህ ነው ሰክራን ነጂ ልክ አይደለሽም እንደሱ አይደለም ወላሂ እንዳይበቅል ነው የምታረጊው እንደሱ ከፈገፈግሽው ነጂ ከላይ ዝም ብለሽ አንሺውና ሴትዮሽ ታነሳሻለሽ ትላጭሽ በመቀስ ያዝ ስሚ ቁርጥ በእጅሽ ይዘሽ ቁርጥ በቃ እሺ በቃ የኔ ቆንጆ በቃ የኔ ንግስት እንዴ ጆከር ምን ሆነ ነው እየቆረጠችው እኮ ነው ተይ በላት እንጂ ወስነ 6 አንበሳ ወርድ ያለው እንደገና ተይ እኔ እየለመንኳት እያየህ አይደል እንዴ ታቋረጠ እኮ አለቀ ከዚህ በኋላ እንግዲህ ተይ ብትላት ምን ትርጉም አለ እንዳይቆርጥሽ ምላጩ እንዳይቆርጥሽ አረ የእውነት መሬ ነች ክርስቶስን መሬ ነች እንዴ ልጅቷ አባቴ ሙት ካለች አለቀ እልካም እኮ ላይ ስትል አላምናትም እንዴ አይዘጋ ስጋዬ የገባሁበት ወይኔ ጉዴ ከላይ ቁርጩ ልጅቷ ራሱ ጤነኛ አትመስለኝም ዛሬ የእውነት ነጂ ሻምፖ አድርጊ መጀመሪያ አረፋት ይሁን ያምሻል እንዴ ሻምፖ አድርጊ በፀጉርሽ ላይ ብሽ አስብለሽ ምን አይነት ሞኝ ጨርሳለኝ አገባደዋለሁ እኮ ፀጉሯ ሽቦ ነው ትላለች እቺ ደግሞ ሽቦ